ሰላም እንዴት ናችሁ? ከዚህ በፊት ጊታር ተጫውታችሁ ሞክራችሁ ማታውቁ ከሆነ ይህ ቪዲዮ ለእናንተ ነው ማለት ነው። በቀጣይ 6 ሳምንታት ውስጥ አብረን ከጀማሪ ጀምሮ ያለውን የጊታር ኮርስ የጊታር ሌሰን አብረን እንማራለን። ስለዚህ ይህንን የ6 ሳምንት ሌሰን ተጫውታችሁ እንደጨረሳችሁ ቀጣይ ማንኛውም መጫወት እንደምትችሉ ቃል ገባላችኋለሁ። ብቻ ከእናንተ የሚጠበቀው ቀጣይ 6 ሳምንታት የሚለቀውን ሲሪየስ ቪዲዮ አብራችሁን ታያላችሁ ማለት ነው። አብራችሁን ትማራላችሁ። ስለዚህ ወደ ሌሰናችንን እንጀምራለን ማለት ነው። በመጀመሪያ የምናየው የጊታር ቦዲ ፓርቶችን ነው ማለት ነው። ምንም ጊዜ ጊታር ከመጫወታችን በፊት የቦዲ ፓርቱን ማወቅ ይጠበቅብናል። ከዚህ ጋር የምናየው ጊታር መጀመሪያ 3 መሰረታዊ ቦዲ ፓርቶች አሉት። ሄድ፣ ኔክ ኤንድ ቦዲ ናቸው። ሄድ ላይ ምን እናገኛለን ማለት ነው? ቲዩነር እናገኛለን። ከዛ ነት እናገኛለን። ዘን ኔክ ላይ ደግሞ ፍሬት ቦርድ ፍሬት እናገኛለን። እነዚህ ፍሬት ናቸው። አንደኛ ፍሬት፣ ሁለተኛ ፍሬት፣ ሶስተኛ ፍሬት፣ አራተኛ ፍሬት እያለን እንቀጥላለን ማለት ነው። ይዘን ፊት ለፊት የምናየው ፓርት ደግሞ እንዳለ አጠቃላይ ፍሬቶቹን የያዘው ፓርት ፍሬት ቦርድ ይባላል ማለት ነው። ከዛ በኋላ ቀጣይ ደግሞ የምናገኘው ምንድነው? አጠቃላይ ቀጠን ብሎ ረዘም ያለው ፓርት ደግሞ ሙሉ አጠቃላይ ኔክ ይባላል። በቀጣይ ደግሞ የምናገኘው ፓርት ምንድነው? ቦዲ ፓርቱ ነው ማለት ነው። እዚህ ላይ ደግሞ ፒክ ጋርድ እናገኛለን፣ ብሪጅ እናገኛለን፣ ከዛ ነት እናገኛለን ማለት ነው። እነዚህ ናቸው የጊታር ቦዲ ፓርቶች። ጥቅማቸውን ለማውራት ያክል ይሄ ቲዩነር ነው። የምንጫወተው ሙዚቃ ትክክለኛ ኖት ላይ ሆኖ ትክክለኛ ድምፅ ላይ ሆኖ ስንጫወት ያማረ ድምፅ እንዲወጣ የሚያደርግልን ቲዩነሩ ነው ማለት ነው። ቲዩነሩ በትክክል ካልተቃኘ ምንም ያህል ጎበዝ ተጫዋች ብንሆን የምንጫወተው ሙዚቃ ዜሮ ነው ማለት ነው። ስለዚህ ቲዩነሩ በትክክል መቃኘት አለበት። እቺ ነት ደግሞ ምንድነው ጥቅሟ? በኔክ እና በሄድስቶክ መካከል የምትገኝ ነገር ስትሆን እነዚህ የምናያቸው 6 ስትሪንጎች ከኔኩ ወደ ሄድስቶኩ እንዲተላለፉ የምታደርግ ነገር ነች ማለት ነው። እቺ ነት የምንላት። ሶስተኛው ደግሞ ስትሪንግ ነው። ያው እነዚህ ስትሪንጎች መቼም ይሄን የምንጫወትባቸው ነገሮች ናቸው። ሌላኛው ደግሞ እነዚህ ፍሬት ደግሞ የሚጠቅመን ምንድነው? የምንጫወተው ሙዚቃ ኖቶቹን ለመለየት ከአንዱ ኖት ወደ አንዱ ኖት ከአንዱ ኖት ወደ አንዱ ኖት ከፍም ዝቅም ለማድረግ የሚጠቅሙ እነዚህ ፍሬቶች ናቸው ማለት ነው። ሌላኛው ፓርት ቦዲ ፓርቱ ላይ ይሄ የምናየው ቦክሲ ነገሩ ምንድነው ጥቅሙ? የምንጫወተው ሙዚቃ በደንብ ሳውንዱ ቦልድ ሆኖ በደንብ እንዲሰማን የሚያደርግ ላውድ እንዲሆን የሚያደርግልን ፓርት ይሄ ቦዲ ፓርቱ ነው ማለት ነው። ውስጥ ባለው የቦዲ ስፋት ውድ ታይፑን ምናምን የድምፁን ኳሊቲ እና ላውድነስ ሊወስን ይችላል ማለት ነው። ብዙ ጊዜ ቦዲ ፓርቱ በተለቀ ቁጥር ሳውንዱ ያን ያህል ቦልድ እየሆነ ይመጣል ማለት ነው። ያው እነዚህ ብሪጅ ደግሞ እንደምንየው ቦዲ ፓርቱን እና ስትሪንጎቹን አጣብቆ የሚይዝልን ነገር ብሪጅ ነው። ሌላኛው ደግሞ ቺነት ደግሞ ብሪጁን እና ወደ ፍሬት ቦርዱ የሚሄደውን ስትሪንግ መካከል ሆና እንደ ማሳለፊያ የምትጠቅመን ነገር ነች ማለት ነው። ሌላኛው ይሄኛው ቤልት ነው። ቤልት ደግሞ ምንድነው? ቆመን በምንጫወትበት ጊዜ ሊሆን ይችላል፣ ቁጭ ብለንም ስንጫወት ሊጠቅመን ይችላል። አንገታችን ላይ ያስቀምጠን በምንቆምበት ጊዜ ጊታሩን በደንብ ታይት አድርገን ይዘ ነው በቃ ለመጫወት የሚያደርገን ነገር ነው ማለት ነው። ሌላኛው ደግሞ ኢንስትሩመንት እቺ ፒክ ነች። ምንድነው ጥቅሟ? ምን ለመጫወት ስትሪንጎችን ለመምታት የምትጠቅመን ኢንስትሩመንት ነች። ያው ከዚህ በፊት እንደምናውቀው ማንኛውም ድምፅ ለመፈጠር እርግብግቢት ያስፈልጋል። ስትሪንጎቹ በሚርገበገቡበት ሰዓት ላይ ነው ድምፅ ሊፈጠር የሚችለው ማለት ነው። ያ ማለት ደግሞ እቺ ፒክ ምንድነው ጥቅሟ? ስትሪንጎቹን በመምታት እንዲርገበገቡልን የምታደርግ ኢንስትሩመንት ነች ማለት ነው። በቃ እነዚህን ነገሮች ካወቀን በቂ ነው። ወደ ቀጣዩ ፓርት ደግሞ እንሄዳለን ማለት ነው። በቀጣይ ደግሞ የምናየው ጊታር እንዴት መያዝ አለብን የሚለው ፓርት ነው ማለት ነው። ጊታር እንዴት ነው መያዝ አለብን? ሁሉ ጊዜ ቀኝ እግራችን ላይ ነው የምናስቀምጠው። እችኛዋ ከርቪ ፓርት ጥቅሟ ጊታሩን እግራችን ላይ ለማስቀመጥ እንዲመችን ሞር ኮንፈርተብል ሆነን እንድንይዘው የምታደርግ ነገር ነች ማለት ነው። ስለዚህ ሁላችንም ጊታሩን ቀኝ እግራችን ላይ አስቀምጠን ቀና ብለን በጣም ሪላክስ ማድረግ አለብን። ጊታር የምንጫወትበት ጊዜ በጣም ሪላክስ ማድረግ አለብን። ደግሞ ከወገባችንም ቀና ማለት አለብን።
በዚህ ጊዜ ምንድነው ጥቅሙ? አንደኛ ረዥም ሰዓት ለመጫወት፣ ረዥም ጊዜ ፕራክቲስ ለማድረግ፣ ረዥም ሰዓታትን ከጊታር ጋር ለማሳለፍ ትክክለኛ አቀማመጥ ካልተቀመጠን መቆየት አንችልም ማለት ነው። ከወገባችን ቀና ብለን ነው የምንቀመጠው ማለት ነው። ከዛ በኋላ አንጎብጥን። ደግሞ ዋናው ነገር በጣም ሪላክስ ማድረግ አለብን። ሪላክስ ስናደርግ ነው ጥሩ ሙዚቃ መጫወት የምንችለው። ስንቀመጥ ከወገባችን ቀና ብለን እግራችን ላይ ያስቀምጠን ነው። ጊታሩ ቀኝ እግራችን ላይ ነው የምናስቀምጠው። ይህ እጃችን ስትረም ለማድረግ የምንጠቀምበት ወይም ፒክ ለማድረግ የምንጠቀምበት እጃችን ነው። እዚህ ጋር ደግሞ ይህኛው እጃችን ሜሎዲ ለመያዝ ለመጫወት እና ኮርድ ለመጫወት የሚጠቅመን እጃችን ነው ማለት ነው። ይህኛው እጃችን ደግሞ ከጊታር ቦዲ ፓርቱ እንደዚህ ነው መሆን ያለበት። አናቱ ላይ ያስቀምጠነው ሞር ስትረም ስናደርግ ያያችሁት በጣም ኮንፈርተብል እንድንሆን የሚያደርገን ፓርቱ ነው። ፒክም ስናደርግ እጃችን ትክክለኛ አቀማመጥ ላይ እንደዚህ አይመችም። እንደዚህ ሲሆን በጣም ይቀርባል። ቀና ብለን በእንደዚህ አይነት መንገድ እንጫወታለን ማለት ነው። ሌላኛው ደግሞ መጫወት ከመጀመራችን በፊት ሁልጊዜም ቢሆን ቼክ ማድረግ ያለብን ቀደም ባወራነው መሰረት እነዚህ ቲዩነሮች ትክክለኛ ኖት ላይ ናቸው አይደሉም የሚለውን ነገር በስርዓት በደንብ ማወቅ አለብን ማለት ነው። እነዚህ ኖቶች ትክክለኛ ቦታቸው ላይ ካልተቀመጡ፣ ትክክለኛ ቅኝታቸው ላይ ካልሆኑ የምንጫወተው ሙዚቃ በጣም በቃ ጭራሽ የሚረብሽ ነው የሚሆነው ማለት ነው። በቀጣይ ደግሞ እንዴት ጊታራችንን መቃኘት እንዳለብን ነው የምናየው ማለት ነው። እሺ እንደ ጀማሪ ጊታሩን ራሳችን ማኑዋሊ መቃኘት እንችላለን። ግን ከዛ በተጨማሪ ደግሞ ሞር አድቫንስ ሊሆናችሁ ትምህርት እንደሱ ብታደርጉት የተሻለ ነው ብዬ አስባለሁ። እንደ ጀማሪ ብዙ አፕሊኬሽኖች አሉ ይህንን ለማድረግ የሚጠቅሙ ቲዩነራችንን ቲዩኒንጋችንን ለማስተካከል። በመጀመሪያ እኔ ሪኮመንድ ማድረጋቸው ወይም እኔም የምጠቀምበት አፕሊኬሽን አለ። ይህ አፕሊኬሽን ደግሞ ምን ይባላል? ጊታር ቲዩን ይባላል ማለት ነው። በዚህኛው አፕ ነው የምጠቀመው ማለት ነው። እንዴት እንደምንጠቀም አሳያችኋለሁ። ብዙ ፊውቸሮች አሉት። ለፕራክቲስን ለሜትሮኖምን ያለው ብዙ ኮርዶች ፕራክቲስ ለማድረግ የሚጠቅመን ነው። ለዛሬ የምናየው እንዴት መቃኘት እንዳለብን ነው ማለት ነው። ልክ ፊት ለፊት ገና አፕሊኬሽኑ እንደከፈት ነው ይሄኛው ፓርት እንመጣለን። ያው ስታንዳርድ የጊታር ቲዩኒንግ ኖቶች እነዚህ ናቸው ማለት ነው። ያው እንደምናውቀው ጊታር ላይ 6 ስትሪንግ አለ። የመጀመሪያው ስትሪንግ ያው ሁልጊዜም ጊታር ላይ የመጀመሪያው ስትሪንግ የሚባለው እታችኛው ስትሪንግ ነች። ምን ስትሪንግ ትባላለች? ኢ ወይም ደግሞ ሃይ ኢ እንላታለን። ሁለተኛዋ ደግሞ የምናገኘት ቢ ነች። ሶስተኛዋ ላይ ደግሞ የምናገኘት ጂ ነች። አራተኛዋ ላይ ደግሞ ዲ ነች። አምስተኛዋ ኤ ነች ማለት ነው። እዚህ ጋር በዛ ኦርደር መሰረት ተቀምጧል ማለት ነው። አሁን ለምሳሌ ጊታር ቅኝት ላበላሸውና ወደ እናደርገዋለን ማለት ነው። እዚህ ጋር ከላይ እንደምናየው አውቶ የምትለውን ስንነካት እራሱ አውቶማቲካሊ ዲቴክት ያደርገውና የምንጫወተውን ስትሪንግ ይቀኝልናል። ካልሆነ እኛ አውቶ የምትለውን እናጠፋ ወይና ወፍራሟ ኢ ነው የምንጀምረው። እሷን እናደርጋለን፣ እሷን ፒክ እናደርጋታለን። ይህ ማለት ደግሞ ፒክ ስናደርገው ሰስቴን እስኪያደርግ ድረስ ነው የምንጠብቀው። እንደዚህ እያየን እያስተከል ኔጌቲቭ ቤት ወይም በማይነስ ከሆነ እያሳየን ያለ ነው ማጥበቅ ነው ያለብን ማለት ነው። ፕላስ ከሆነ ደግሞ እያሳየን ያለ ነው ወይም ፖዚቲቭ ቤት ከሆነ ደግሞ እናላለዋለን ማለት ነው። አሁን እዚህ ጋር ማይነስ ነው እያሳየን ያለ ነው። እናጠብቋለን ማለት ነው። በቃ ልክ ቲዩኒንግ በዚህ አማካኝነት እንቃኘዋለን ማለት ነው። አረንጓዴ ሲያበራለን ወደ ሌላኛው ስትሪንግ እንሄዳለን። ወደ ኤ ስትሪንግ ስንሄድ ደግሞ አሁን እዚህ ጋር ደግሞ እንዳጋጣሚ ነው እዚህ ጋር ደግሞ ይሄን እንዳደረጋታለን። አሁንም ማይነስ ነው የሚያሳየን ማጥበቅ ነው ማለት ነው። ልክ አረንጓዴ በርሱ ራይት ሲያደርግልን ወደ ሌላኛው እናልፋለን ማለት ነው። ሶስተኛ ላይ አራተኛ ላይ የምናገኘው ስትሪንግ ደግሞ ምንድን ነው? ይሄ ስትሪንግ ነው። ይሄን ደግሞ ሲያጥብቀ ነው
ማነው ዲ ስትሪንግ ነው። ይሄን ደግሞ አጠብቀን እንለፈውና አሁን ፕላስ ቤት እያሳየን ስለሆነ ማላላት ነው ያለብን ማለት ነው። በዚህ አይነት መንገድ እናላልባለን ማለት ነው። እያላላን ልክ ዜሮ ሲሆን ወይም ብሬት ሲያደርግልን እናልፋለን። በዚህ መንገድ ሁሉንም ስትሪንጎች እንጨርሳቸዋለን ማለት ነው። ሁሉም ስትሪንግ በስርዓት ተቀኝቷል ማለት ነው። የምንሰማውም ድምፅ በጣም ቆንጆ ድምፅ ነው ማለት ነው። በዚህ አጋጣሚ ይህኛውን ጊታር ሀገር ውስጥ የተሰራ ጊታር ነው። ማንኛውም ሰው በትዕዛዝ ማሰራት ይችላል። ለልጆች ለአዋቂዎችም የሚሆን ጊታር ነው። ለምሳሌ ይሄ በጣም ሳይዙ አነስ ያለ ጊታር ነው። ለልጆች ለሴቶችም በጣም ተመራጭ ጊታር ነው። ማሰራት የምትፈልጉ ሰዎች ካላችሁ ስልክ ቁጥሩን አስቀምጣላችኋለሁ። በዛ በአማካኝነት ደውላችሁ ማግኘት ትችላላችሁ ማለት ነው። የዛሬ የመጨረሻው ፓርታችን የሚሆነው ደግሞ ምንድነው ማለት ነው? ፊንገር ኤክሰርሳይዝ ሰርተን ቀጣይ ስንገናኝ ደግሞ ይህን ፊንገር ኤክሰርሳይዝ በደንብ ይችላችሁ ዛሬ ያወራናቸውን ሀሳቦች ደግሞ በሙሉ ይችላችሁ ነው ማለት ነው የምንገናኘው። ሰው ይህ ፊንገር ኤክሰርሳይዝ ደግሞ እንዴት እንደምንሰራ እናያለን ማለት ነው። የመጀመሪያው ኤክሰርሳይዛችን የሚሆነው ክሮማቲክ ኤክሰርሳይዝ ይባላል። ምን ማድረግ ነው ማለት ነው? አንድ ጣታችን አንዳንድ ፍሬት ላይ ማስቀመጥ፣ አንዳንድ ፍሬት ላይ እያነሳችሁ አንድ ፍሬት ላይ ማስቀመጥ ማለት ነው ኤክሰርሳይዛችን የሚሆነው። እያነሳችሁ አንድ ከዛ ማንሳት፣ ማስቀመጥ፣ እንደገና እያነሳችሁ ወደታች መውረድ ማለት ነው። በዚህ መንገድ ነው የመጀመሪያው ኤክሰርሳይዛችን ሊሆን የሚሆነው። በአንድ እጃችን ይሄን በምናደርግበት ጊዜ ደግሞ በሁለተኛው እጃችን ደግሞ ፒኪንግ እንሰራለን ማለት ነው። ምን ማለት ነው? ፒኪንግ አንድ ወደ ታች፣ አንድ ወደ ላይ፣ አንድ ወደ ታች፣ አንድ ወደ ላይ እያደረገን ፒክ እናደርጋለን ማለት ነው። እሺ ለምሳሌ አንድ ስንጫወት የመጀመሪያ ጣታችን ስንይዝ እዚህ አንድ ወደ ታች፣ እዚህ ጋር አንድ ስንይዝ እዚህ ጋር አንድ ወደ ላይ፣ አንድ ወደ ታች፣ አንድ ወደ ላይ፣ ዳውን አፕ ነው ማለት ነው የምናደርገው። ይህ ኤክሰርሳይዝ ጥቅሙ ምንድነው? በጣም ጣቶቻችን መጀመሪያ ከፍሬት ቦርዱ ጋር ከጊታር ጋር አዳፕት እንዲያደርግ ያደርግልናል። ሁለተኛው ደግሞ ሞር ዴክስቴሪቲ እንዲኖረው ስትሪንግዝ እንዲኖረው ጣታችን ያደርግልናል ማለት ነው። ሌላኛው ነገር ደግሞ በደንብ ከፍሬት ቦርዱ ጋር ፋሚሊየር እንሆናለን። እዚህ ጋር እያደረግን እንሰራለን ማለት ነው። ሌላኛው ኤክሰርሳይዝ ደግሞ ስፓይደር ኤክሰርሳይዝ ይባላል። ይህኛው ኤክሰርሳይዝ ደግሞ እንዴት ነው የምናደርገው ማለት ነው? መጀመሪያ አራቱን ጣቶቻችን የተለያዩ ፍሬቶች ላይ እናስቀምጣለን፣ አራት ፍሬት ላይ። ከዛ በኋላ በመቀጠል ደግሞ አንዳንድ ጣት ከፍ እያደረግን መጫወት ማለት ነው። አንዳንድ ጣት ከፍ እያደረግን መጫወት ማለት ነው። ይህ በጣም ጥሩ ኤክሰርሳይዝ ነው ማለት ነው። ስለዚህ እነዚህን ኤክሰርሳይዞች እንሰራለን። ሶስተኛው ደግሞ የመጨረሻው ኤክሰርሳይዝ የሚሰጣችሁ ደግሞ ምንድነው? ፊንገራችንን ጣቶቻችንን ፕሬስ ማድረግ ማለት ነው። ከአንዳንድ ፍሬት ላይ እያስቀመጥን ጫን አድርጎ መያዝ፣ ማንሳት ለአምስት ሰከንድ 1 2 3 4 5 ለ5 ሰከንዶች ጥብቅ አድርጎ በመያዝ ድጋሚ መልቀቅ ማለት ነው። ይህን ኤክሰርሳይዝ ለአንድ ሳምንት ከተለማመዳችሁ በጣም ጥሩ ለውጥ ታያላችሁ ማለት ነው ራሳችሁ ላይ። ይሄ ነው ማለት ነው። ስለዚህ የጀማሪ ጊታር ሌሰናችን የ6 ሳምንት ተከታታይ ጊታር ሌሰናችን የመጀመሪያው ፓርት ይህ ነው ማለት ነው። ዩቲዩብ ሰብስክራይብ አድርጉ።
ሀሳብ ጥያቄ ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። የአፕሊኬሽኑን የምታገኙበት ሊንክ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ጥያቄ ካላችሁ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። አመሰግናለሁ። ቀጣይ ሳምንት ደግሞ ሌላ የተሻለ ኮርስ ይዘን እንመጣለን ማለት ነው።